ሴቶች የእውነት ሙሟችሁን በኮካ እየታጠባችሁ ባልሆነ መጀመሪያ ይሄንን ኮሜንት ሳየው ማለት ነው ቀልድ ነገር መሰለኝ ተደጋገመ ለካ ማለት ነው ኮካ በዛ ማህፀን በኮካ ስትታጠቡ ማጥበብ አለው ድንግልና ሁላ ይመልሳል የሚባል ወሬ እንዳለ ሰማው። እንዴት አስባችሁ ታው ኖርማሊ ለስላሳ እጃችሁ ላይ ብታደርጉ ማለት ነው ትንሽ ሊያጣብቅ ይችላል። እሱን አይታችሁ ነው። ምክንያቱም ኖርማሊ ማህፀን ጡንቻ ናት። ላይክ በየሰው ይለያያል። ምን ያህል ኢላስቲክ ነው አይደለም ጠንካራ ነው የሚለው በየሰው ይለያያል። ማህፀናችሁን በለስላሳ ስትታጠቡ ምን አይነት ነገር ሊፈጠር ይችላል? ኖርማሊ ማህፀናችን ማለት ነው የራሱ ኢኮሲስተም አለ። ጥሩ ባክቴሪያ አለ፣ መጥፎ ባክቴሪያ አለ። ኢንቫይሮንመንቱ ማለት ነው ጥሩ እንዲበዛ ነው የምንፈልገው። እንደዚህ ኮካ ምናምን ስታረጉ ማለት ነው መጥፎ ባክቴሪያ ይበዛል። በተጨማሪ ደግሞ የራሱ ፒኤች ባላንስ አለ። አሲዲቲውን የጠበቀ ባላንስ አለ ማለት ነው። እናንተ መታችሁ ዘጋ በለስላሳ በስኳር እንትን ስትሉት ኦብቪየስሊ ለፈንገስ ኢንፌክሽን ትዳረጋላችሁ፣ ለባክቴሪያል ቫጂኖሲስ ትዳረጋላችሁ። ባክቴሪያል ቫጂኖሲስ ሲሆን የምታዩት ምልክት ምንድነው? አንደኛ ፈሳሽ ላይ ለውጥ ይኖራል። ፈሳሹ ግሬ ይሆናል፣ ወደ ነጭ ወደ አረንጓዴነት ይሄዳል። ሽታ ይኖረዋል፣ ወደ አሳ የሚል አይነት ሽታ ይመጣል። ሽንት ሲሻኑ ማቃጠል፣ ቶሎ ቶሎ መምጣት፣ ማጣደፍ፣ እንደዚህ አይነት ስሜት ከአባላዘር በሽታ ጋር ራሱ ሊመሳሰል ይችላል። የፈንገስ ኢንፌክሽን ከሆነ ደግሞ ፈሳሹ የሚሆነው ማለት ነው እንደ እርጎ የተቆራረጠ ነገር ይሆናል። ማሳካክ በጣም ይኖረዋል። በግንኙነት ሰዓት ህመም ይኖራል። እንዴት መከላከል እንችላለን የሚለውን ስናይ ኦብቪየስሊ በለስላሳ እዛ አካባቢ አለመታጠብ የሚለውን ጀምራለን። አክቹሊ ውስጥ ገብቶ ማጠብ የሚያጥሩ ሴቶች አሉ። አያስፈልግም፣ የራሳችን ሲስተም አለ። ስለዚህ እናንተ ውስጥ እንደ መጥረጊያና እንደ ሞሉ ያገብታችሁ የምታጥሩ ሴቶች ማለት ነው እሱን ታቆማላችሁ። በተጨማሪ በግንኙነት ሰዓት ደግሞ ማለት ነው ኮንዶም መጠቀም። ምክንያቱም ከአባለዘር በሽታ በተጨማሪ ወንዶች ሲመጡ ያንን ባክቴሪያና ያለውን ኢኮሲስተም ሊያዛቡ ስለሚችሉ። በተረፈ ደግሞ አጠቃላይ ጀስት ጤናን መጠበቅ፣ ሄልዚ የሆነ ዳይት፣ ኤክሰርሳይዝ